ጌታ በሰራው መልካም ነገር እግዚአብሔርን ስራ ልናደንቅ እናንተንም ደግሞ ልንባርካችሁ እንደ ጽፈት ቤትም እንደ ወዳጆችም እንደ እግዚአብሔር ልጆች በዚህ ቦታ ተገኝተናል። በጣም ትልቅ አዳራሽ ጥሩ ቤት ተሰርቷል። በዚህ ሁሉ ስትደክሙ ስትለፉ ጉልበታችሁን፣ ሰዓታችሁን፣ ገንዘባችሁን ለእግዚአብሔር ክብር ስታዋጡ ለረዳችሁ ጌታ ክብር ይሁንለት። አንድ ቃል አንብቤ ያው ቢሾፕ አባታችን ስለሆነ ይባርከናል፣ በቡራኬ እንጨርሳለን። መጽሐፈ መኃልየ ዜና ምዕራፍ 7 ቁጥር 11 ላይ እንደዚህ ይላል። ሰሎሞንም የእግዚአብሔርን ቤትና የንጉሱን ቤት ጨረሰ። በእግዚአብሔር ቤትና በራሱ ቤት ይሰራው ዘንድ በልቡ ያሰበውን ሁሉ አከናወነ። እግዚአብሔርም ለሰሎሞን በሌሊት ተገልጦ እንዲህ አለው፣ ጸሎትህን ሰምቻለሁ። ይህም ስፍራ ለራሴ መስዋዕት ቤት መርጫለሁ። ዝናብም እንዳይወርድ ሰማያቱን ቢዘጋ ወይንም ምድሪቱን ይበላ ዘንድ አንበጣ